አንዳንድ ጉዞዎች አሉ መድረሻቸው ላይ ፈጽሞ የማይደርሱ። ዛሬ እስቲ በአዲስ አበባ ጎዳናዎች ውስጥ ተከስቷል ስለሚባል አንድ አስፈሪ ታሪክ እንነጋገር። ይሄ አባባል እውነት ለመናገር የታሪኩን ፍሬ ነገር በደንብ ይገልጸዋል። እውነተኛው አደጋ እኮ የሚደበቀው ልክ እንደዚህ በተለመዱ ነገሮች ውስጥ ነው። እስቲ አንድ ትራ ሚኒባስ ጉዞ እንዴት ወደ ማይረሳ ቅዠት እንደተለወጠ አብረን እንመልከት። እና ነገሩ የሚጀምረው ልክ እንደ ማንኛውም ቀን በተለመደ ጉዞ። ሰዓቱ ሌሊት ነበር። ሚኒባስ ውስጥ በስራ የደከሙ ከትምህርት ቤት የተመለሱ የተለያዩ ሰዎች ነበሩ። አንዳንዶቹ አንገታቸውን ደፍተው አንቀላፍተዋል፣ ሌሎቹ ደግሞ በሐሳብ ተወጥተዋል። በቃ የተለመደ የሚኒባስ ጉዞ ሁኔታ። በዛች ቅጽበት ማንም ሰው ጉዟቸው በንጋት ላይ እንደማያልቅ በፍጹም አስቦ አያውቅም። ሁሉም ነገር ሰላም ነበር። ግን የሆነ ሰዓት ላይ እውነታውን መፈራረስ ጀመረ። ነገሮች መቀየር የጀመሩት እዚህ ጋር ነው። እናማ በመጀመሪያው ማቆሚያ ላይ አንድ አዛውንት ገቡ። ማንም ሰው ምንም ትኩረት አልሰጣቸውም። ተራ ነገር ነው። ግን ከአጠቃላይ ተሳፋሪዎች መካከል አንድ ሰው የሆነ ነገር ልክ እንዳልሆነ ውስጡ ነገረው። ይሄ ስሜት ግን በግልጽ አደጋ አለ የሚል አልነበረም። ዝም ብሎ የሆነ የስሜት ነገር ነው። ሰውየው የለበሱት ልብስ ከዘመኑ የወጣ ይመስላል። እይታቸው ደግሞ ምንም ስሜት የሌለው ባዶ ነገር ነበር። በቃ በሕይወት ካሉት ሰዎች ጋር የተቀላቀሉ አይመስሉም ነበር። አንድ ሰዓት ያህል አለፈ። ሚኒባሱ ለሁለተኛ ጊዜ ሲቆም ውስጥ ያለው ጸጥታ የሆነ ከበድ ያለና አስፈሪ አይነት ስሜት ነበረው። የሆነ ነገር ሊፈጠር እንደሆነ የሚያበስር ይመስል ነበር። እዚህ ጋር ነው የመጀመሪያው የማይቻል ነገር የተከሰተው። የተመለከተው ሰው በድንጋጤ ተደርጓል። እንዴት ሊሆን ይችላል? ይሄ እኮ የማይታሰብ ነው። ያውን ሰውዬ ሚኒባስ ውስጥ እኮ ቀድሞውኑ ተቀምጧል። ከሁሉም በላይ የሚያሳብደው ነገር ይሄ ሁሉ ነገር የሆነ ያለው ለሱ ብቻ መሆኑ ነው። ዙሪያውን ቢመለከት ሌሎቹ ተሳፋሪዎች ምንም ነገር እንዳልተፈጠረ በየራሳቸው ዓለም ውስጥ ናቸው። ማንም አላስተዋለም። ይህንን ቅዠት እየተመለከተ ያለው እሱ ብቻ ነበር። እና አሁንም በሶስተኛው ማቆሚያ ላይ ሌላ ተመሳሳይ ሰው ገባ። የፍርሃት ስሜቱና የድግግሞሹ አስደንጋጭነት የጨመረ መጣ። አሁን እስቲ ያስቡት፣ ሁኔታው ከግራ መገባብ ወደ ፍጹም ሽብር ተቀይሯል። ሚኒባስ ውስጥ ሶስት ተመሳሳይ ምንም እንቅስቃሴ የማያደርጉ ዝም ያሉ አዛውንቶች ተቀምጠዋል። እናም የኔ ነው ድንጋቴ ወደ ሽባነት የተቀየረው የዝምታው ወረራ ተጀመረ። ለመጮህ ሰዎቹን ለማስጠንቀቅ ሞከረ፣ ግን ድምፁ ጠፋ። ምንም ቃል ሊወጣው አልቻለም። ብቸኛ ተስፋው ሹፌሩ ነበር። ወደሱ ዞረ። ያኔ ነው የባሰውን ሽብር ያየው። ሹፌሩ አይኖቹን እንደፈጠጠ እጆቹን መሪው ላይ እንዳቆለፈ ደርቋል። በቃ ሚኒባሱን የሚነዳው ማንም አልነበረም። በፍርሃት ተውጦ ወደ በሩ ተወርውሮ ሊከፍት ሞከረ፣ ግን በሩ አልነቀሳቀስም አለ። ተቆልፏል። ሚኒባሱ ወደ እስር ቤትነት ተቀይሯል። እናም ከኋላው የሆነ ስሜት ይሰማዋል። የሶስቱ አዛውንቶች ዝምታ ባዶ አልነበረም። አይንቀሳቀሱም፣ አይናገሩም፣ ግን አይኖቻቸው እሱ ላይ እንደሆኑ ተሰማው። የተመለከቱት ነበር። ከዛው ሁሉም ነገር ጥቁር ሆነ። ሲነቃ ቀዝቃዛው የንጋት ብርሃን ነበር። የሌሊቱ ቅዠት አልቋል፣ ግን ደግሞ ሌላ ቀዝቃዛ እውነታ ገና እየጀመረ ነበር። ፖሊስ ሲደርስ ያገኘው ነገር እንቆቅልሹን የበለጠ አወሳሰበው። ሚኒባሱ መንገድ ዳር ቆሟል። ምንም የአደጋ ምልክት የለም፣ ምንም የትግል ምልክት የለም። ነገር ግን ከተሳፋሪዎቹ ውስጥ እሱ ብቻ ነበር በሕይወት የተገኘው። ሁሉም ሰው እንዴት ሊሞት ቻለ? ምን ተፈጥሮ ነው? ታዲያ መልሱ ወይም ቢያንስ የመልሱ ፍንጭ ይመጣው ካለፈው ታሪክ ነው። እና እዚህ ጋር ነው ነገሩ የበልጥ እንግዳ የሚሆነው። ታሪኩ እዚህ ላይ ነው አዲስ ገጽታ የሚያገኘው። ከብዙ ዓመታት በፊት ልክ በዚያው መንገድ ላይ አንድ አዛውንት በሚኒባስ አደጋ ሕይወታቸው አልፏል። ይሄ የአጋጋሚ ነገር ሊሆን ይችላል ወይስ ታሪክ ራሱን እየደገመ ነው? እንግዲህ በዚያች ሌሊት ሚኒባሱ ላይ የነበረው ነገር ምንድን ነበር? ያለፈው አደጋ ትስታ ነው ወይስ መጪው አደጋ ማስጠንቀቂያ? ወይም ደግሞ ከሁለቱም የከፋ ሌላ ነገር? መልሱ ግልጽ አይደለም። በሕይወት የተረፈው ሰው ግን ከአእምሮ የማይጠፋ አንድ የመጨረሻ ትውስታ አለው። ሁሉም ነገር ከመጥፋቱ በፊት እያንዳንዳቸው ሶስቱ ተመሳሳይ አዛውንቶች በአንድ ላይ ቀስ ብለው ፊታቸውን ወደሱ እንዳዞሩ ይናገራል። ይሄ ታሪክ ወደ ጀመርንበት ሐሳብ ነው የሚመልሰን። አንዳንዴ አደጋ ውስጥ መሆናችንን የምናውቀው ብቻችንን እንዳልሆነን የምንገነዘበው ጊዜው ካለፈ በኋላ ነው። እናም
ይህ ታሪክ በሚያስፈራና መልስ በሌለው ጥያቄ ነው የሚያልቀው። ሰውየው የተለየ ነገር በማስተዋሉ ነው የተረፈው ወይስ ማስተዋሉ ራሱ ትኩረታቸውን ስቦበት ኢላማ አደረገው? መልሱ ከታሪኩ ጋር አብሮ በዚያ መንገድ ላይ ቀርቷል።